ማየትም አትችልም። ወይማ ጂጂ ምናልባት ኦኬ ምናልባት እናንተ ያደረጋችሁት ነገር ትክክል ነው፣ ምናልባት ይሄን ነው አልልም። ግን እኔ እዚህ ሳውዲ አረቢያ ላይ ቅርብ የሆነ ሰው ሞቶ በመኪና አደጋ ሞቶ ከ6 ወር መጥቶ እዛ ፈርሞ ሬሳ እንኳ ፈልገን ለማሳየት እዛ ሬሳው ተቀመጠበት ሆስፒታል እንኳ ሂደን መጠየቅ አንችልም። ከኢትዮጵያ የቤተሰቦቹ ወረቀት ከወረዳ ከሚኖርበት አካባቢ እስከ አዲስ አበባ የውጭ ጉዳይ ሚኒስቴር ማህተም ተመቶበት የኔ የመኖሪያ ፈቃዴ ሁሉ ተረጋግጦ የዛ የሟች ቤተሰብ እንዲያነሳ ሬሳ እንዳሳጥብ ያለውን ችግር ጉዳዩን እንድከታተል ሙሉ በሙሉ በኢትዮጵያ መንግስት እውቅና ከተሰጠ በኋላ ነው እዛ ሆስፒታል ሂጅ ሬሳውን ቼክ ማድረግ የቻልኩት። 6 ወር ሙሉ ተቀምጦ እነዛ ሰዎችም ከአስፋልት ላይ ወድቆ ሲያነሱት ህጋዊ አይደለም። እንግዲህ እንኳን ይቺ ለኢንቨስት ቱርክ የገባች ሴት ልጅ ህጋዊ በባህር የመጣ ህጋዊ ያልሆነ አስክሬን ሰው ማንኛውም ሰው ሂዶ ማየትም ማንሳትም አይችልም። 6 ወር አፈሩን አራግፌ ኦኬ ከፍሪጅ ሳወጣው 6 ወር ነው የሆነው። ሬሳውን የሚመጣ ሰው ሩቅ ነው ካለንበት ሀገር። እኔ ከምኖርበት ጅዳ ከሪያድ 400 ኪሎ ሜትር ይርቃል። ከሪያድ እንደገና ደግሞ ሌላ ቦታ ማለት ነው። በዚህ ደረጃ ያለው ህግ ዱባይ ላይ ማለት ከዱባይ ኤክስፖርት እንትን ሂዳ ለጉብኝት የሄደችን እህት በምን ጊዜ ሰውየው የፈለገ ተአምር ይሁን እንጂ እሱ ቤት ነው የሞተችው። ይሄ ጉዳይ በእኔ በግለሰብ እንኳን አመለካከት እንኳን አይደለም በመንግስት 3 ዓመት 4 ዓመት የሚፈጅ ጉዳይ ነው። በፍርድ ቤት እንኳን ራሱ ሰውየው ነፃ ለመሆን ሙሉ ቤተሰቡ ለእስርም ያጋልጠዋል። እንኳን አይደለም ዱባይ ላይ ለግለሰብ አስረክቦ ሬሳዋን ወደ ሀገሩ መመለስ ቀርቷል። ይዞ በነፍስ ከነነፍሷ ይዟት ወደ ቱርክ እንደገባው ሁሉ በሙሉ ኃላፊነቱ ወደ ኢማራት አስክሬኗን ይዞ መሄድ ግዴታ አለበት። ቱርክ ትቶ መሄድ አይደለም ያለበት ሰውዬ። ነገር ግን በእኛ በደካሞች በሚስኪኖች ስደትን ድህነትን ለመዋጋት በተሰደዱ ግለሰቦች የሚሰራ ቁማር አለ፣ የሚሰራ የሬሳ ንግድ አለ። ሳሪ ሁላችሁም መዚህ ሁላችሁም ጋር ኤምባሲ መስራት የሚገባውን ነገር አፋጠን መጠየቅ ስንችል እኛ ግለሰቦች የማይገባን ስራ ውስጥ እየገባን ብዙ መስዋዕትነት የከፈልን ሰዎችም አለን። ሁላችሁንም ከዚህ ነገር ግን መቆጠብ መቻል አለብን። ነገ በእኔ ላይ ሊመጣ ይችላል፣ በሁላችንም ላይ የሚመጣ ጉዳይ ስለሆነ ማለት ነው። ትልቅ ወንጀል ነው እየተሰራ ያለው፣ ትልቅ ወንጀል። እኛ ሶሻል ሚዲያ ላይ ለስደትን የምንንቀሳቀስ ሶሻል ሚዲያ ታዋቂ ፌመሶች እንጂ የኢትዮጵያን ህገ መንግስት የኤምባሲን ስራ የምንሰራ ኃላፊነት የተሰጠን ስልጣን ያለን ግለሰቦች የለንም። እዚህ ሚዲያ ላይ ወላ መሲ ወላ ጀኔራል ሳሪ ማንኛውም ቲክቶከር ፌመስ ያለ ኤምባሲ ፍቃድና ፊርማ የማንንም ግለሰብ ጉዳይ የማንቀሳቀስ መብትም ስልጣንም የለንም። ያ በአጠቃላይ ጀነራል አንድ ነገር ልንገርህ፣ ጂጂ ማለት ኮሚኒቲ ናት። የኤምባሲ የተቋቋመች የተወከለች ኮሚኒቲ ናት። ምናልባት እሷ ልትቀበል ትችላለች። ገባ ኤምባሲ ውክልናውን ከሰጣት ያለ ቤተሰቧ ፍቃድ ያለ ኢትዮጵያ ፊርማ ኤምባሲ መስጠት አይችልም። አዳምጪ፣ ኮሚኒቲ አይችልም። ኮሚኒቲ ሬሳ መስጠት አይችልም። የጂጂ የመጀመሪያ አነጋገር ምንድን ነው? እንደ ኮሚኒቲ ተረከቢ ተብላ ሳይሆን ሰንበዲ ደወለላትና ነጋዴው ደውሎላት እንደዚህ የሞተች ልጅ አለች እባክሽ እኛ ብር እንትን እንላለን ብሏት እንጂ መጀመሪያ እንደ ኮሚኒቲ ከሆነ ጂጂ ብቻዋን አይደለችም፣ ሙሉ ኮሚኒቲው ይጠየቃል ማለት ነው። ዛት ሚንስ እንደዛ ከሆነ ደግሞ ኮሚኒቲው ልጅቷን እንደተቀበለ ሁሉ እንደተቀበለ አገሩ ያስገባል። አለቀ። አሁን እዚህ ጋር ግን ጂጂ የሆነ ቦታ ላይ ሴንድ ተደረገ ምን የልጅቷ ሞታለች ተብሎ ሰንበዲ ደወለላት ነጋዴ። ከዛ በኋላ ሁሉን ነገር እኛ እንችላለን አላት። አመጣቻት። መጀመሪያ ስታመጣ ራሱ አልጠየቀችም፣ አልደወለችም ለባልተቤቷ ወይም ኃላፊነት ለሚሰማው ሰው ለቤተሰብ አልደወለችም። ምንድን ነው ያለችው? አሁን ነው የደወለችልን ለባሏ። ምን ሲባል ብር ሲባል አሁን ይኸው እሷ ብላለች ጂጂ ራሷ መጀመሪያ። ከዛ ጥያቄ እሺ፣ እዛ ከመውሰድሽ በፊት አንቺ ደውለሽለታል? እያንዳንዷን ነገር እያነሳው በመረጃ እዛ ከመውሰድሽ በፊት እኔ ልረከብ ነው፣ አስከሬን ልረከብ ነው፣ እኔ ልወስድ ነው። ወንድማችን ያለውን አልሰማሽም እንዴ? አስክሬን ለመውሰድ
ውክልና ከኢትዮጵያ ተልኮ ፕሮሰሱን እኮ ወንድማችን አሁን የተናገረው። ስለዚህ ያንን ጨርሰሽ ነው የወሰድሽው አንቺ? ያለዛ ፍቃድ ማንም ሰው አስክሬን ሊነካ ይችላል። ስለዚህ ያንን ጨርሰሽ ነው የወሰድሽው? እንዴት ወስዳለሁ? ማንም እንዳይሰጠሽ ከቤተሰብ ውክልና ተልኮልኝ ኤምባሲ ውክልናዬን አረጋግጦ ከዛ በኋላ አንቺ ማነው ደውሎ ውክልና እንድትወስጂ ያደረገሽ? አይ ምናልባት ሳሪ እስኪ ቆይ፣ ምናልባት በጠየቅሻት ጥያቄ ኦኬ ከኢትዮጵያ ውክልና ተልኮ ያለዛ ነገር ሬሳ መቅረብ እንደማትችል አይደለም። ማነው ለመነቃቀፍ ነው እንዴ ወይስ? አይደለም። እናንተ ለምንድን ነው ስትጠየቁ የጠየቅሽውን እኮ እየመለስኩ ነው። እሱም የነገረሽን የአንዱ የነገረውን መደጋገም ውክልና የሰጠሽን ሰው አይደለም። ውክልና ለአንቺ የሰጠሽ ማን ነው? እህት አለቻት። ባሏ ውክልና ሊሰጠኝ አይችልም። እህቷን ወክላ ኤምባሲ ላከች። ከኤምባሲ ደግሞ የኔ ውክለን ተረጋግጦ ተሰጠኝና ሂጄ ወሰድኩኝ። ፕሮሰሱ ያው ነው። ምንም የሚቀየር ነገር እኮ የለም። እስኪ ሳሪ ምናልባት ጂጂ የጅዳው ከንቲባ የሚለውን አስገቢውና ምናልባት ኤምባሲ እሱም ጉዳዩን ስለሚያውቅ ከከሰሽ በኋላ በሱ ቤት በኩል በሱ ኢንሹራንስ መታ እዚህ ሀገር ውስጥ ከሞተች ተጠያቂነት ያለው ሙሉ ለሙሉ ሰውየው ነው። ሲቀጥል ደግሞ ማለት ነው ታዝሚናት ምን እንደሚባለው ጂጂ ታዝሚናት ራሱ ይከፍላል። ታዝሚናት ይሄ ምንድን ነው ገንዘብ የሚከፈለው ከሞትሽ በኋላ ጄኔራል ምናልባት የምታውቀው ከሆነ መቅዲ ታዝሚናት ምንድን ነው የሚከፈለው እዚህ ሀገር ውስጥ? አንድ ሰው በነገራችን ላይ አንድ ሰው ከአንድ ሀገር ወደ አንድ ሀገር ለጉብኝት ሲገባ በዛ ሀገር ውስጥ የገባበት የጉብኝት ጊዜ የኮቲ ይባላል። ገብቶሻል? የኮቲ ይባላል። እዛ ሀገር ስትገቢ ስትገቢ መጀመሪያ ያው በኮቲ ስም ነው የሚከፈለው። ግን በዛ ሀገር ውስጥ ለደህንነትሽ ለተለያየ ነገር በዛ ሀገር ላይ ለሚደርስብሽ ማንኛቸውም ነገሮች ኢንሹራንስ ራስሽን ሴቭ የምታደርግበት ሳሪ ይኸውልሽ በሞት በኩል የሚከፈለው ገንዘብ በጣም ሀይ የሆነ ገንዘብ ይኸውልሽ ሰው የሚሄደው ጥሎ የሄደውም ከእንደገና ኢንሹራንስ አይከፈልም የተባለ እኮ ራሷን ስላጠፋች ነው ስለተባለ ነው። ራሷን መቅደኋላ እኔ ብላጠፋች ሰውዬው ሳይከሰስ እኮ ነው የወጣው እንጂ ቢከሰስ ኖሮ ከዚህ ሀገር እኮ ባልወጣ ኖሮ እኮ አይወጣም ነበር እኮ ማንም እኔ ማታ ይኸውልሽ መሲ አንድ አዳምጪ ለገብሬ ወይኔ ራሴን አመመኝ። አንድ አዳምጪ እኔ ይሄን ነገር ማታ ሁላችን ግሩፕ ስናወራ ከሰማ በኋላ ማንን ነው መጠየቅ የፈለኩት? መሲን ነው። መሲ ጋር ነው ቮይስ ያደረኩት። መሲ ይሄ ሰውዬ ከሷ በኮንትራት አብራ ስትሰራ የነበረችው ልጅ እዚህ ሀገር መታ ህይወቷን ካጣች በኋላ ሰውዬው ሬሷን ጥሎ የመሄድ መብት አለ ወይ? እንዴትስ ሊወጣ ቻለ? ማንን ነው የምንጠይቀው ብዬ ነው የጠየኳትኝ እንጂ ክሱ ፋይሉ እኮ የሰውየው ስም ለልጅቷ ጋር እንደዚህ አይነት ችግር ደርሶ ውክልና የሰጠ ሰው ፈርሞ ጉዳዩን ካላስያዘው እኮ ሰውየው በነፃነት ወጥቷል እኮ ፈጥኖ ሲጀመር ሰውየውን ካልከሰሳችሁት እንዴት ሬሳ ጥሎ ነው የወጣው? ወጥቶ ነው የሚሄደው። እናንተ እኮ ሰውየውን የከሰሳችሁት ነገር የለም እኮ የመጣችሁት አንዴ አሁንም የተዛባ ነገር አትናገሩ። አሁንም መሲ አቁሙ። ቆይ በመጀመሪያ ደረጃ አዳምጡ። ልጅቷ ከዱባይ ስትሄድ ደብዳቤ ጽፋለች ተባለ። መጀመሪያ ድራማው የሚጀምረው ከደብዳቤ ነው። ሰውየው ጋር ተደወለ። ከባሏ ጋር ችግር ጸብ ስለነበራት ይሰማል ድምጼ። ከባሏ ጋር ችግር ስለነበራት እያለቀሰች ነበር። እኛው ባለቤቴና ልጆቼ ወደ ሆቴል ሲወጡ እሷ ቤት ቀረች። ከዛ በኋላ ታንቃ ሞተች ተባለ። ታንቃ ሞተች ተብሎ ባለቤቷን ጠራ ነው ሳናምንበት፣ ህዝቡ ሁላችንም ሳናምንበት ኦኬ እሺ ራሷን አጠፋች በሚለው እንስማማ። ራሷን እንኳን ብታጠፋ ምክንያት አላት። እች ልጅ ደብዳቤ ጽፋ ነው አሉ። እሷ ቤት የሚሰሩ ልጆች መጡ። እሺ እች ልጅ ቱርክ ነው የሞተችው አይደለ ሳሪ? መሲ ቱርክ ነው የሞተችው። ቱርክ ስትሞት ራሷን ያጠፋችው። ፖሊስ ጣቢያ ተወሰደ። አኪድ አስክሬን የሚያነሳው ፖሊስ ነው። ፖሊስ አስክሬኗን ያነሳል። ከዛ በኋላ ፖሊስና ፓስፖርት አይታያል። ዜግነቷ ኢትዮጵያዊ ነው። ምክንያቱም እች ልጅ አይዲ አላት፣ ፓስፖርት አላት። ኤምባሲ ነው ጉዳዩን የሚይዘው። በምን ሞተች እስከ መጨረሻው ድረስ ኤምባሲ ይከታተላል። ምናልባት ኢንሹራንሱ ላይ ከእናንተ ጋር እስማማለሁ። ራሱን ያጠፋ ሰው ኢንሹራንስ አያካትትም። ይሄ የሁሉም አብዛኛው ኢንሹራንስ እንደዛ ነው። ራሱን በራሱ ያጠፋ ሰው ልክ መንግስተ ሰማያት አያወርስም እንደሚባለው የምድርንም ሕክምና ኢንሹራንሱም አይሰራለትም።
እንደዛ ያንን እንተማመናለን። የእኔ ትልቁ ጥያቄው ኤምባሲ፣ የቱርክ ኤምባሲ፣ የኛ ኢትዮጵያ ኤምባሲ ይሄንን ካልሰራ ለቫኬሽን ነው ወይ እዛ ቁጭ ያሉት? ይሄንን የሚመልስልን አካል ቱርክ ምትሆን ነዚህ እንመልስልሽ። እኔ ልንገርሽ፣ አሁን አንቺ የምትያለሽው ልጅቷ መጣች እንደዚህ ሆነች፣ በቫኬሽን ነው የመጣችው። ያ ከሰውየው ጋር በቫኬሽን ነው የመጣችው። እዚህ ሀገር ውስጥ ሞተች። በቫኬሽን ነው የመጣችው። በቫኬሽን ነው የሚለው፣ ቪዚት ነው የሚለው ሲጀመር ቢዛዋ ማለት ነው። ፖሊስ ሞታ ሲያገኛት ያ ስራው ነው፣ ያነሳታል፣ ሆስፒታል ይወስዳታል፣ ምርመራ ያደርግላታል፣ ሬሳዋን ያነሳዋል። ገባሽ? ግን ከማጋ መጣች። አሁን እኮ ከዱባይ ከአረቦች ጋር መምጣቷን የምናገሩት እኮ እነሱ ናቸው። የኢትዮጵያ ኤምባሲ እዛ ያለውና የቱርክ እንትን ሰዎቹን ነፃ የሚል ነገር ሰጥቶ ያሰረውን አስሮ አጣርቶ እኮ ነፃ ብሎታል ኤምባሲው። የእኔ ጥያቄ አሁን መሲ ያልተመለሰው የዝች ልጅን አሟሟት እስከ ፍርድ ቤትም ቢሆን ቆሞ የሚከራከሩ ቱርክ ላይ ያለው ግለሰብ ኢትዮጵያዊ ሳይሆን የኢትዮጵያ ኤምባሲ ነው። ይህንን ኢቨን መሲ ሰዎቹ እንኳን ይከሰሱ ከተባለ እኮ እኔ መሲ፣ አንቺ፣ ጀነራል አስቴር፣ መቅዲ፣ ሄለን አይደለንም የምንከሰው። እኛን ወክሎ እዛ የተቀመጠ እኔ ጥያቄ አለኝ። ለምንድን ነው እነዚህ ሰዎች ተረከቡ? ሲረከቡ ሆዷ ተቀዷል፣ አይተዋል። ታንቃ የሞተች ልጅ ሆዷ ለምን ተቀደደ? የመጀመሪያው ሚን ፖይንት። ሁለተኛ ከተረከቡ በኋላ እነሱ አስከሬኑን መላክ እንደሚችል ነው ያወቅ ነው አሉ። በኋላ ምርመራ ሲወሰድ ሳድዬ ሲወሰድ ሆዷ ምናምን ይሄ ሆድ ዕቃዋ ምናምን ተቀዶ ይታያል። ግን ለምርመራ ግን ያንን ነገር ለመቅደድ ራሱ የሚፈርም ሰው ያስፈልጋል። ያለ ፍቃድ ፍቃድ በጭራሽ ማንም ሰው ፈቅደላቸው አይቀርም። ለምንድን ነው ነገሩን አንጓታችሁ ሌሊቱ ሙሉ እንድናድር? ማን ነው የዚች ልጅ ሆዷ ተቀዶ ምርመራ ይመርመርልኝ ያለው? የፈረመው ማን ነው? በቃ እሱ ጋር ነው። በቃ ይህንን የፈረመው ሰው ነው። ሳይፈረም ማንም ሰው አይቀድም። ሲቀጥል ደግሞ ሮዚ እንዳልሽ እሷ ይህንን ነገር ከዚህ ነው የሄደችው። እኛ እየተከራከርን ያለ ነው ከአረብ ሀገር ነው የሄደችው። ኃላፊ ወስደዋት ቪዛ ወጥቶላት ቪዛ ተሰርቶላት ነው የሄደችው። ይቺ ልጅ ያ የወሰዳት ሰው ኃላፊነቱን ሳይወስድ ሌላ ሀበሻ ለምንድን ነው ኃላፊነቱን የሚወስደው? የጂጂ አነጋገር ደግሞ እዚህ ጋር ተደውሎ ሰንበዲ ነጋዴ ደውሎ እናንተ ጋር የሞተች ልጅ አለች፣ እኛ ብር እንጨርሳለን፣ ነገር ግን ይህንን ነገር እባክሽ ብሎ አለኝ ነው የምትለው። ማን ነው ያ ሰውዬ? እኔም ጥያቄ ነው ይሄ ነገር ለምንድን ነው? እሺ ኮሚኒቲ አንድ ኮሚኒቲ ብቻ አይደለም። ኮሚኒቲ ከተባለ እዚህም ኮሚኒቲ ያሉ 10 ወይ 7 ናቸው ኮሚኒቲ። እነዛ ሰዎች ሳያውቁ ለምንድን ነው ጂጂ ብቻዋን ይሄን ነገር ብትወጣው? ለምንድን ነው አሁንስ $100 ነው ምናምን ተዋጣ የምትለው? ለምን ጂጂ በዚህ በጎ አድራጎት ላይ ማለት እንዲህ ኮሚኒቲው ላይ ስላለች ይመለከተኛል ብላ ነው ያደረገችው። ግን አየሽ ዞሮ ወደ ሚስቴክ እንትን ያመጣል። ገብቶሻል? የሆነ ነገር ልክ አሁን በዚህ እንዳለችው ነው። ብዙ ቦታዎቻችን የደማቸው ደመከል ሆኖ የሞቱበት ሳይታወቅ ከሞታቸው አሟሟታቸው ሆኖ ብዙ ነገር ውስጥ የገባሉ። እኛ ያሳቀቅ ደግሞ አንዱ ነገር ልንገርሽ ኤምባሲ ማንኛውም ሰው ለችግራችን ለሚደርስብን መከራ ሳይሆን የደረሰብንን ነገር ተከራክሮ ቁሞ የእኛን ደም መመለስ ሳይሆን በእኛ ችግር በእኛ መከራ በስደተኞች በሚመጣ መከራ ሰበብ አድርጎ ይሄንን መላጣ ድህነትን መቅረፍ የሚችሉ አጋንንቶች በዙሪያችን አሰብስፈው ይጠብቃሉ። የመከራችንን ቁርሻ ገብቷቸዋል። ከችግራችን ከደረሰብን አደጋ በመኪና አደጋ የሚሆን ታሞ የሚሞት ራሱን የሚያጥፋ ይሄ ሰውዬ እች ልጅ የእሱ ሰራተኛ ሆና በእሱ ቤት ውስጥ ተቀምጣ በሚኖርበት ሀገር እንኳ ሳይሆን ከዱባይ ወደ ቱርክ ይዟት ሂዶ በሞተችበት ብቻ ተጠያቂ ነው። የወሰዳት በሚኖርበት በተወለደበት ሀገር ፈርሞ የዛ አካባቢ ነዋሪ ነኝ የዚህ ሀገር ዜጋ ነኝ ብሎ ፈርሞ በስነ ስርዓት በሰራተኛ እና በማህበራዊ ደህንነት በውጭ በኢትዮጵያ በውጭ ጉዳይ ሚኒስቴር ተፈራርሞ የወሰዳት ዱባይ ባለው ቤቱ ውስጥ ሰራተኛ እንድትሆነው እንጂ ወደ ሌላ ቦታ ይዞ ከሄደ
ራሷንም ታጥፋ ምንም ይድረስባት ኃላፊነቱ እሱ ነው የሚወስደው። እስቲል ለ10 ዓመት ነፃ እንኳ ሆኖ ራሷን አጥፍታ ህግ ነፃ ቢያደርገው እንኳ ራሱ በልጅቷ ላይ የደረሰውን ነገር አስክሬኗን ወደ መጣበት ሀገር የመመለስ ግዴታ አለበት። ራሷንም ብታጠፋ አንሹራንስም ባይቀበላት በነገራችን ላይ አምላክ በሞተ ሰው ቁማር የምትጫወቱ ሰዎች ፈራጅ እግዚአብሔር ነው። እች ልጅ ኦልሬዲ እኛ አልመልሳትም። እናንተም ድራማ ብትሰሩ ባልየው ለልጆቹ የላከውን ድምፅ ስሚ ሳሪ እየሰማው ነው። ላይቭ ላይ የሚታወሩት እየሰማው ነው። ምናል አንቺ ካለሽ ጂጂ የሚታወራው ማንም የሚናወራው እየሰማው ነው። አስገብኝ እኔን አስገብኝ። እነዚህ እኔ ሲያስረዳቸው እኔን አንተ በእሷ ላይ ባልጋይ ነው በእሷ ላይ ሴት ደርባይ ነው እሷ እንዲህ ማንም የሚረዳሽ ሰው የለም። አስገብኝ። ባሏ አለ እየተከታተለ ነው። ውክልና ወረቀት በእጅ አለ በፎቶ ከፈለጉ እኔ ልክላቸዋለሁ። የሚያገባቸው ነገር የለም። የሚረዱት ከሆነ ይርዱ፣ ማይረዱት ከሆነ ሀሳቡን ዘግተው ይውጡ። አስገብኝ። እኔ አለው ይኸው አለው እየተከታተልኩ ነው። በሲ ቤት ነኝ ያለሁት ነገር አንድ በአንድ እየተከታተልኩ ነው። እኔን አስገብኝ። ባሏ አለ እየተከታተላችሁ ነው ብለሽ እኔን እንዲያስገቡ ንገሪ። ለምን ትከራከራለሽ? አንቺ ያለ ውክልና አንቺ ለሱ የራስን አጥቋል አትችይም። እነሱ ትናንትና እኔ ገብቼ በቤታቸው ሳለቅስና ሳወራ ምን አሉ? በሌላ እየሳለቁ እየሳቁ ምን እያሉ አልነበረም? በምን ሀሳብ ምን ሀሳብ እኔ ሳሪ የማነሳት በሲ የማነሳት ትቀበላት እንጂ እያለች እኔ መቼ አሰሩኝ? ችግር ምንድን ነው? በምን ንርዳይ መጣ ቢያርን በአንዴ መቼ አሉኝ? እነሱ እንደ አንድ ሳሪ ሚውት አርጊ፣ ሳሪ ሚውት አርጊ፣ አንድ ሚውት ትውጧለህ። ገንዘብ በስሟ እዚህ ሚዲያ ላይ አትለምንም። እየመረረ ትውጧለህ። ገንዘብ በዚች ልጅ የተነሳ ገንዘብ አሰበስብም። አንተ እኮ አስክሬኗን ለመቀበል ኢቭን እዚህ ገስት ላይ እንኳን መጥተክ ምንም ቢራ የሆነ ትንሽዬ በረሮ የሞተብህ እንኳን አትመስልም። ዛሬ ሬሳዋን ውክልና እዛ ቀበሯት ሲሉስ እዛ ቀበሯት ስትሉ ነበር። ወደዳችሁ ጠላችሁም እንኳን ከአንተ የበለጠ እነ ጂጂ ናቸው እየደከሙላት ያሉት። ኦኬ አንተ ወራዳ። እኔ ከዚህ በኋላ የፖሊስ ሪፖርቱም አለ ምንም ነገር ቢመጣ ራሴንም ስለማውቀው እኔ ችግር የለም ያደረግኩትም ነገርም ስለሌለ አያስፈራኝም። ከዚህ በኋላ ግን ስለዚህ አስክሬን በምንም ተአምር የትኛው ሰው ወጥቶ የትኛው ሰው አንስቶ እንደሚቀብርና ሁላችሁም እናንተ ኃላፊነቱን ውሰዱ። ከዚህ ሰዓት በኋላ እኔ ምንም አይነት ነገር ማድረግ እናንተ ከዱባይ ነው የመጣችሁት እናንተ አድርጉ። ከዚህ በፊትም በትራንዚት መጣ እዚህ ላይ መጀመሪያ ኃላፊ